የቤንች ማጂ ዞን ወይ ጉራፈርዳ ወረዳ በአማራ ላይ ያነጣጠረ ስራ እየሰራ ነው። ሰፋሪዎቹ ዛሉት ከሞላ ጎደል 100% ከምስራቅ ጎጃም የመጡ ከመሆናቸው ጋር ተያይዞ አማራ ቀርቶ በምስራቅ ጎጃም ላይ ዘምቷል ወይ ይሄ ክልል ይሄ ዞን ይሄ ወረዳ የሚለውን ጥያቄ በመጠኑ ለማንሳት ነው። እንደዚህ አይነት ስዕል ለመፍጠር ስለሆነ እየተሞከረ ያለው በኢትዮጵያ አንድነት እንታወቅ መለያ ነጥባችን ኢትዮጵያዊነት ነው በሚሉት አንዳንድ ድርጅቶች እየተነሳ ያለው መንደርተኝነት ጥያቄ ይሄ ስለሆነ በዚህ ጉዳይ ላይ ነው ለማንሳት የምፈልገው። በዚህ በቤንች ማጂ ዞን በሆነ ታሪክ አጋጣሚ ባለፉት 10 አመታት አካባቢ በርከት ያለ ሰው ከምስራቅ ጎጃም ወደዚህ አካባቢ በሰፈራ መልኩ ሄዷል። በአሁኑ ሰዓት ወደ 30,000 አካባቢ የሚሆን የምስራቅ ጎጃም ሰፋሪ በዚህ አካባቢ አለ። አንደኛ ወረዳ ጉራፈርዳ የሚባለው ወረዳ በብዛት ያሉበት ወረዳ ወደ 24,000 የሚሆን ሰፋሪ አለ እዛ ውስጥ። ያው አካባቢው ጫካ ስለሆነ ብዙ ሰው የለውም። ስለዚህ ጉራፈርዳ ማለት አሁን በተጨባጭ ምስራቅ ጎጃም አመራሩም እንዳለ የቀበሌ አመራሩ በሌላ ደረጃ ያለው አመራር ሰፋሪው ነው። ይሄ ምንም ችግር የለውም። የሚታረስ መሬት አለ፣ ማረስ የሚፈልግ ሰው አለ። ማረስ የሚፈልግ ሰው የሚታረስ መሬት ሄዶ ቢያለማ የሚጎዳ ሰው የለም፣ ሁሉም ነው የሚጠቀም። ኖር የለውም እና ከዚያ አኳያ ምንም ችግር የለም። ጥሩ ስራ። አንድ ችግር ብቻ ነው ያለው። ስራው የተሰራው ባልተደራጀ አኳኋን በተናጠል ነው አርሶ አደሩ የሚሰፍረው። በተናጠል ስለሚሰፍር አሰፋፈሩ ቅድም የቤኒሻንጉል ተወካይ ሲያነሱት እንደነበረው አውዳሚ በሆነ መልኩ ነው የሚሰፍረው። ተጠንቶ የአካባቢ የደን ጭፍጨፋ በሚቀንስ መልኩ ሳቫና የሆነ ኤሪያ አለ ለሰፈራ የተመቸ ጫካ ጥቅጥቅ ያለ ጫካ ደግሞ አለ ፕሮቴክትድ መሆን ያለበት። አርሶ አደሩ ቶሎ የሚለማ ለም የሚመስል መሬት ነው የሚፈልገው። ጫካ ነው አይደለም፣ ይሄን ያህል የሚያስጨንቀው አይደለም። ይልቁንም ጫካውን ሲጨፈጭፍ አንዳንዴ በክሰል መልኩ በምን መልኩ ዛፉን ራሱን እንደመቋቋሚያ ይጠቀምበታል። በዚህ ምክንያት ሰፋ ያለ የደን ጭፍጨፋና ውድመት እዛ አካባቢ ያጋጥመዋል። ከዚህ ጋር በተያያዘ ክልሉ ዞኑ እና ወረዳው ሰፈራ አይኖርም አይደለም ያለው። ደን ጨፍጭፈውም ቢሆን ኑሯቸውን የመሰረቱ ሰዎች ይነቀሉ አይደለም ያለው ነገር ያለፈው አልፏል። ያለፈው ውድመት መመለስ ያስቸግራል። እዚህ ቦታ መጥተው ሰፍረው ኑሮ ያደራጁ ሰዎች ማፈናቀል ትርጉም የለውም። ከጥቅሙ ጉዳቱ ነው የሚያመዝነው። ስለዚህ ያለፈው አልፏል። ከእንግዲህ ወዲያ ግን ባልተደራጀ መልኩ ሰፈራ መኖር የለበትም እና የደቡብ ክልልና የአማራ ክልል በዚህ ጉዳይ ላይ ተነጋግረው ሰፈራ ካስፈለገ በተደራጀ መልኩ እንዲሆን፣ አለበለዚያ ግን በተናጠል እየመጣ ደን የሚጨፈጭፍበት ሁኔታ መኖር የለበትም። ህገወጥ ስራ ነው፣ ይሄ መቆም አለበት ነው የተባለው። ይሄን ነው የተገበረው ክልሉ። ይሄ በቤንች ህዝብ ላይ የተቃጣ ወንጀል አይደለም። በምስራቅ ጎጃም ሰፋሪ ላይ የተቃጣ ወንጀል አይደለም።
በዚሁ መልኩ ለመተርጎም የሚደረገው ሙከራ ኃላፊነት የጎደለው ነው። እውነቱን በትክክል አጣርቶ ሁሉንም የኢትዮጵያ ህዝቦች እኩል በማየት እንደ መፈክራቸው ሁሉ ሁሉንም ኢትዮጵያዊ እኩል በማየት የሁሉም ኢትዮጵያዊ መብትና ጥቅም በኩል ደረጃ ላይ በማስቀመጥ ተጨባጭ እውነታውን አጣርተው መወሰን አቋም መያዝ ሲገባ በጥቅል ከመሬት ተነስቶ ነገሩን ሳያጣሩ ምስራቅ ጎጃም ተደበደበ፣ አማራ ተጠረገ የሚል ኃላፊነት የጎደለው ቅስቀሳ ነው ሲካሄድ ይከራል።